ለምሳሌ ፍርድ ቤት፣ ፖሊስ፣ አቃቤ ሕግ፣ ጠበቆች ምናምን ምንላቸው ኢትዮጵያ ውስጥ ያለ ስም ኢትዮጵያ ውስጥ ያለ ተግባር አይደለም። ዓለም አቀፍ ስም ዓለም አቀፍ ተግባር ነውና ምን እየሰሩ ነው እነዚህ አካላትስ? ምንድነው ያረግን ያለ ነው እኛ ለፍትህ? እሱን ይመልሱልኝ። በጣም አመሰግናለሁ። እንደሚታወቀው ሶስት የመንግስት ፖለቲካ ስልጣኖች አሉ አይደል? ህግ አውጪ አለ፣ ተርጓሚ አለ፣ ፈጻሚ አለ። ስለዚህ ህግ ተርጓሚው አካል መኖሩ ምንም የሚያጠያይቅ ነገር አይደለም፣ ይኖራል። ነገር ግን የተሰጠውን ህጋዊ ስልጣን በአግባቡ እየተወጣ ነው ወይ የሚለውን ዋናው ነገር ሰዎች መረጃ ሳይኖራቸው ወንጀል ስለመስራታቸው ምንም ነገር ሳይኖር ዝም ብለህ ተጠርጥረሃል ተብሎ ታስሮ በ48 ሰዓት ውስጥ ፍርድ ቤት የማይቀርቡ ዜጎች ኢን ታውዘንድስ መቁጠር ይቻላል ኢትዮጵያ ውስጥ። የኛ ፓርቲ አመራሮች አሁን ለምሳሌ ባነሳልህ ቤንሻንጉል ብትሄዱ ወደ 30 ምናምን ሰዎች ሰሞኑን ታስረው ይኸው 10 ቀን አልፏቸዋል፣ ለፍርድ ቤት አልቀርም፣ ደረቅ ጣቢያ ውስጥ ነው ያሉ። የነሱ መኖር ጥያቄ የለውም። ፍርድ ቤቶች አሉ፣ አቃቢ አለ፣ ፖሊስ አለ። የተሰጠውን ህገ መንግስታዊ ስልጣን በአግባቡ እየተጠቀመ ነው ወይ ብትለኝ አይደለም። ያ እንደዛ ስል ሁሉ ማለት ይሄ አይደለም። ከዛ ውስጥ ደግሞ የተቀደሱ ለአእምሯቸው፣ ለህሊናቸው፣ ለህዝባቸው የሚያገለግሉ ደከመኝ ሰለቸኝ ሳይሉ አሉ። ጀነራላይዜሽን አይደለም ይሄ አሉ። አሁን ያንን ኢንሲደንት ወስደህ አጠቃላይ ኮንክሉድ ማድረግ ይቻላል። እኔ አንዱ ጥያቄ ነው ቅድም ነው እዛ እኮ ነው የፖለቲካ ጣልቃ ገብነት በፍትህ ስርዓት ውስጥ አለ ያልኩ። እነሱ እየሰሩ ያሉት የአስፈጻሚ አካላትን ፍላጎትና ጥቅም ለማስከበር እንጂ የህዝቡን ጥቅም ለማስከበር አይደለም እየሰሩ ያሉት። ኖ ሴፓሬሽን ኦፍ ፓወር